ሰላም ልጆች እንዴት ናችሁ? በዚህ ቪዲዮ ባለ 4 ዲጂት ቁጥሮችን በዋጋ ቤታቸው እንቆጥራለን። ባለ 1000፣ ባለ 100፣ ባለ 10፣ ባለ 1 እያልን ዝግጁ ናችሁ? እንጀምር። ሁሉም የስታር ምልክቶች ወይም የኮከብ ምልክቶች በዚህ ቪዲዮ 1000ን ይወክላሉ። ሁሉም ክቦች ደግሞ እያንዳንዳቸው 100ን ይወክላሉ። ሁሉም ትሪያንግሎች ባለ 3 ማዕዘኖች ደግሞ እያንዳንዳቸው 10 ይወክላሉ። ሁሉም ስኩዌሮች ወይም አራት ማዕዘኖች እያንዳንዳቸው አንድ ይወክላሉ። ስለዚህ በዚህ ምስል ላይ ስንት 1000 አለን? 1 2 3 ስታር አለን። ስለዚህ 3000 አለን ማለት ነው። እሺ ክቦቹ 100 ናቸው። ስንት ክብ አለን? 1 2 ስለዚህ 200 አለን። ትራያንግሎቹ 10 ናቸው። ስንት 3 ማዕዘን አለን? 1 2 3 አለን። 3 10ዎች ማለት ነው። አሁን የቀረን ባለ 1 ነው። አራት ማዕዘኖቹ ወይም ካሬዎቹ ባለ 1 ናቸው። ስንት ካሬዎች አሉን? 1 2 ባለ 1 አለን ማለት ነው። ስለዚህ ይሄ ቁጥር 3232 ነው እንላለን ማለት ነው። ሁለተኛውን ጥያቄ ደግሞ አብረን እንስራ። ስንት ስታር ይታያቸዋል? ስንት ኮከብ አለ? ትክክል፣ 1 ኮከብ አለን። ስለዚህ 1000 ብለን እንጽፋለን። ክቦቹ መቶዎች ናቸው። 100 200 300 400 አለን። 100 በሚለው ስር 4 እጽፋለሁ። 3 ማዕዘኖቻችን 10 ናቸው። 1 2 3 10 በሚለው ስር 3 እጽፋለሁ። የቀረን የአንድ ቤት ነው። አራት ማዕዘኖቹ 1 ናቸው። 1 2 3 4 አንዶች አሉን። 1 በሚለው ስር 4 እጽፋለሁ ማለት ነው። ብዛታቸው 4 ነው። ስለዚህ ይህ ቁጥር 1434 ነው ማለት ነው። እሺ ልጆች፣ ሶስተኛውና የመጨረሻው ምስል ለእናንተ ፕራክቲስ የምታደርጉት ጥያቄ ይሆናችሁ። ስለዚህ መልሱን ኮሜንት ላይ ብትጽፉልኝ እኔ ደግሞ ቼክ አደርገዋለሁ ማለት ነው። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።